ውስጡን ሽኩቻ አይጠፋውም። በተለይ በንግድ ግንኙነታቸው ሰጣ ገባዎች አሉ። የባይደን የሁለት ቀናት ጉብኝት ዛሬ ምሽት የሚጀመረው በካናዳ የንጉሱ ተወካይ ጀነራል ሜሪ ሲሞን ጋር በመወያየት ነው። ነገ ደግሞ ፓርላማውን አግኝተው ንግግር ያደርጋሉ። ከጠቅላይ ሚኒስትር ጀስቲን ትሩዶና ከሌሎች ከፍተኛ የካናዳ ባለስልጣናት ጋርም ተከታታይ ስብሰባዎች ይኖራቸዋል። ፕሬዝዳንት ጆ ባይደን የመጀመሪያውን ፕሬዝዳንታዊ ጉብኝታቸውን በኦታዋ ሲያደርጉ ከተለመደው የንግድና ኢኮኖሚያዊ የሁለትዮሽ ግንኙነቶች በተጨማሪ ወሳኝ ጉዳዮች አሏቸው ሲል ዋይት ሃውስ ገልጿል። እነዚህም የብሔራዊ ደህንነት ስጋቶች፣ የአየር ንብረት ለውጥ፣ ንግድ፣ ፍልሰት፣ የዩክሬን ግጭትና በሄይቲ ያለው አለመረጋጋት ይገኙበታል። ከሁሉም በተለየ በዚህ ጉብኝት የዋሽንግተን ትልቁ አጀንዳ የደህንነት ጉዳይ መሆኑን ያትታል። አሜሪካ ካናዳ በቀጠናው ጠንካራ አጋሯ እንድትሆን ትፈልጋለች። የሀገራቱ የጋራ ጥምረት የሆነው የሰሜን አሜሪካ የአየር ኃይል ባጭሩ ሲጠራ ኖራድ እንዲጠናከር የካናዳ ሚና እንዲጎላ እንዲሁም እንደ መስራች ሀገር በኔቶ ውስጥ የካናዳን ተጽዕኖ ፈጣሪነት እንዲጨምር መፈለጓ እዚህ ውስጥ ይካተታል። የካናዳ ዓለም አቀፍ ጉዳዮች ኢንስቲትዩት ኃላፊ ኮሊን ሮበርትሰን እንደሚሉት ባይደን ለደህንነት ጉዳዮች ልዩ ትኩረት ሰጥተው ካናዳ ላይ ጫና ሊያደርጉ እንደሚችሉ ይጠበቃል። ካናዳ እስካሁን ከአጠቃላይ ምርቷ 2% ለኔቶ ወጪ ታደርጋለች። ይህ ከኔቶ ወጪ 1.27% ብቻ ነው። ለኔቶ ተጨማሪ ማጠናከሪያ ወጪዎችን ብታደርግም ተጨማሪ ድጋፎችን እንድታደርግ አሜሪካ ትጠብቃለች። በእርግጥ ይህ አዲስ አይደለም። ባራክ ኦባማ በ2016 ለካናዳ ፓርላማ ባደረጉት ንግግር ወቅት ኔቶ ከካናዳ የበለጠ ድጋፍና ትብብር እንደሚፈልግ ወትውተው መመለሳቸው ይታወሳል። ቢሆንም ግን በካናዳ በኩል መሻሻሎች አሉ። ከበርካታ ዓመታት በኋላ የ40% ጭማሪ በማድረግ $1.5 ቢሊዮን የደረሰው የካናዳን የመከላከያ በጀት ጭማሪም አሜሪካውያኑ አድንቀዋል። የሰሜን አሜሪካ የአየር መከላከያ ኖርድን ለማጠናከርም ካናዳ F-35 ጀቶችን ለመግዛት ቃል መግባቷን ማስደሰቷቸዋል። ነገር ግን ይህን ለማድረግ በኦታዋ በኩል የተያዘው የ20 ዓመት የትግበራ እቅድ እንዲፈጥን ፍላጎት አላት ዋሽንግተን። በአሜሪካ የካናዳ አምባሳደር ክሪስቲን ሂልማንም ይህንኑ ነው የሚናገሩት። የሰሜን አሜሪካ የአየር ኃይልን ለማዘመን በካናዳ በኩል ያለው ቆራጥነት የሚበረታታ ነው። ካናዳ በኔቶ ያላትን ድርሻ ከፍ እንድታደርግ የምትፈልገው አሜሪካ ብቻ አይደለችም። የሁሉም የኔቶ አባል ሀገራት ፍላጎት ነው። ባለፉት ዓመታት በርካታ መሻሻሎችም ታይተዋል። የፎክስ ኒውስ ዘገባ ደግሞ የቀጠናው የቻይና ተጽዕኖ ሌላኛው የመሪዎቹ የውይይት አጀንዳ እንደሚሆን እንደሚጠበቅ ጽፏል። ባለፉት የካናዳ ምርጫዎች የቻይና ጣልቃ ገብነት በምርመራ ላይ ባለበት ወቅት አሜሪካና ካናዳ በሰሜን አሜሪካ ሰማይ ላይ ሲንሳፈፍ የነበረውን የቻይና የስለላ ፊኛ መተው መጣላቸው ይታወሳል። እናም ሁለቱም መሪዎች ተደጋጋሚ ቻይና ሰራሽ ችግሮችን እየተጋፈጡ ነው። ይህ የውጭ ጣልቃ ገብነት ስጋት በተለያዩ ግንባሮች ሀገራቱ ትብብራቸውን እንዲያጠናክሩ በተለይ ወታደራዊ ትብብራቸው እንዲጠናከር የሚያደርግ ሌላው አስገዳጅ ምክንያት ነው። ይህ ሁሉ ተደማምሮ በአንድ አረፍተ ነገር ሲጠቃለል በካናዳ የአሜሪካ አምባሳደር ዴቪድ ኮሂን እንዲህ ይገለጻል። የ21ኛውን ክፍለ ዘመን ስጋቶች ለመጋፈጥ ለ21ኛው ክፍለ ዘመን የሚመጥን የጋራ ኃይልን ለመገንባት ካናዳ ፈጣን ከፍ ያሉ የደህንነት ማሻሻያዎችን እንድታደርግ አሜሪካ ፍላጎት አላት፣ ግፊትም ታደርጋለች። ከጆ ባይደን የካናዳ ጉብኝት የሚጠበቀው ውጤት ይህን